ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በተወዳጁና በልብ አንጠልጣዩ አስተማሪ በሆነው በጽናት ድራማ በክፍል 161 ተከስተናል ማለት ነው። በባለፈው ክፍል እንግዲህ እንዳየነውና እንደተመለከትነው ኒና እንግዲህ የበዛብህን ባለቤት ድብድብ አድርጋት እንግዲህ የበዛብህ ባለቤትም እንግዲህ ኡኡ እያለች እንግዲህ የድረሱልኝ ጥሪ እያስተላለፈች ነበረ። ኒናም ደንግጣ ከዛ አካባቢ እንግዲህ ተሰውራም ነበረ። እናም እንግዲህ ጽናት ይህንን ነገር ስትሰማ ኪራም ሆኑ ጽናት እጅጉን በጣም ተናደውም ነበረ። እናም እንግዲህ ዴቭ ሄዶ ነገሩን እንግዲህ አበራርዶት ሴትየዋ ደህና እንደሆነችና ሰላም እንደሆነች እንግዲህ ተናግሯል ማለት ነው። ኒና ግን ለኪራ ሴትየዋ በቃሬዛ ወደ ሐኪም ቤት ተሸክመው ይዘዋት ሄዱ እያለች እንግዲህ ኒና ጨመርመር አድርጋ እንግዲህ ዋሽታም ነበር ለኪራ የተናገረችው። ኪራ እንግዲህ እነዛ ሰዎች አይደለም እንደዚ አይነት ነገር ደርሶባቸው ይቅርና ሆን ብለው ነገር የሚፈልጉና ከጽናት ቤት ከነጽናት ጋር እንግዲህ መጣላትን የሚፈልጉ ሰዎች መሆናቸውን ስለሚያውቅ በጣም ተጨንቆ ነበረ። ዴቭ መጥቶ እንግዲህ ቤት ውስጥ ሁሉንም እንግዲህ ሰላም እንደሆነች ወይዘሮ ብርቄ ተናግሯል ማለት ነው። እናም እንግዲህ ሰላምና ደህና መሆኗን ከተረጋገጠ በኋላ ኒና እንግዲህ ወደ ሳቅ ወደ ጨዋታዋ ቀጥላለች ማለት ነው። ኪራምና ጽናት እንግዲህ በተደጋጋሚ መክረዋታል ማለት ነው። ማንንም መደብደብም ሆነ ማንም ጋር መድረስ እንደሌለባት። በሌላ በኩል ደግሞ እንግዲህ ተቀይረናልና ጥሩ ሰው ሆነናል ያሉት የናሆም እናትና ጽዮን መራዊትን እንግዲህ እየተከታተሏትና በየጊዜው እየሄዱ እየጠየቋት ነው። የጠነሰሱላት ድግስ ግን አለ ማለት ነው። ምሩ በጣም ደስ ብሏት እንግዲህ ለሰኒ እንደው ማሚኮ እንዴት እንዳጎረሰችኝ ብታይ እያለች እንግዲህ ለሰኒ ስትነግራትም ነበረ። እንግዲህ ምሩ የተደገሰላትን አላወቀችምና እንግዲህ የናሆም እናት ለምሩ መርዝ ማጉረስ ነው የምትፈልገው ምግብ ሳይሆን። እንግዲህ ምሩ ግን በጣም ደስ ተሰኝታ ከናሆም እናት ጋርና ከጽዮን ጋር ጥሩ ጊዜ እያሳለፈች እንደሆነ ለሰኒ ተናግራለች ማለት ነው። ሰኒም ስለ አንቺ በጣም ደስ ብሎኛል፣ እኔ ግን የእህቴን አማቶች ስላየኋቸው የባል እናት ለእኔ ጥሩ ትሆናለች ብዬ መቼም አላስበውም፣ እኔ አላምንም እያለችም እንግዲህ ሰኒ ተጠራጣሪቱ እንግዲህ ይህን ነገር ተናግራለች ማለት ነው። እናም እንግዲህ በሌላ በኩል ደግሞ ወደነ ኪራ ቤትም እንግዲህ ሄዳ ነበር። ኪያ እንግዲህ ኒና ቤቱን ለኪያ አስታቅፋት ለማንም ሳትናገር ነበር ገጠር የገባችው። ኪያም እንግዲህ ኑሮውን ቀጥላለች በኪራ ቤት። እናም እንግዲህ ያ አስጨናቂ ስፒድ የሚባለው ሰውዬ እንግዲህ እዛ ቢወጣ ቢወርድም የፈለገውን ነገር እስካሁን አላገኘም። እስከ መቼስ ነው የሚቀመጠው የሚለውን ነገር ያው ሁላችንም ወደፊት አብረን የምናይ ይሆናል ማለት ነው። እናም እንግዲህ ሰኒ ጥያቄ ፈጥሮባታል። ይህ ሰው የምርም የኒና ዘመር ነው ወይ? ይህ ሰው የምርም ጤነኛ ነው ወይ የሚባለው ነገር እንግዲህ ጥያቄ እየፈጠረባቸው ነው። እናም እንግዲህ ይህን ነገር አንቺም ማስተውልሻል እንዴ? እኔም በጣም ነው የሚከብደኝ እያሉ እንግዲህ ኪያም ሆነች ሰኒ በተደጋጋሚ ስለ ስፒድ ወይንም አስጨናቂ ብላ ኒና ስላወጣችለት ሰው ስም ግራ እየገባቸውም ይገኛል። ሲፈልግ ይመጣል፣ ሲፈልግ በዛው ሄደበት ይቀራል፣ እንደፈለገ ነው በማለትም እንግዲህ ኪያ ለሰኒ ነግራታለች። ሰኒ ስልክ ደውላ ለኒና ብትጠይቃትም ነገር ግን ኒና እንግዲህ ወሰድ መለስ ነው እና የሚያደርጋት ጥሩ ልታወራትም አልፈለገችም። ኒና ሲጀመር እነ ኪራ ቤት እየተፈጠረ ያለውንና እየተደረገ ያለውን ነገር ለማንም መናገር አልፈለገችም። እዛው እሷም እንግዲህ እረፍቷንና ደስ ብሏት እንግዲህ ኑሮዋን እያጣጣመች ትገኛለች ማለት ነው። ኪራና ጽናት እንግዲህ በቤታቸው ምን እየተካሄደና ምን እየተፈጠረ እንደሆነ ምንም የሚያውቁት ታሪክ የለም። እነሱም አብዝተውታል። እዛው ሂደው ተቀምጠው ቀሩ ማለት ነው። እናም እንግዲህ እነሱ ባለቤቶቹ ያልተጨነቁትን ኒናስ ምን ቤት ነኝ ብላ ትጨነቃለች። ሁሉም እንግዲህ አለማቸውን እየቀጩ ይገኛሉ ማለት ነው። በድጋሚ እንግዲህ የአቶ በዛብህን ባለቤት ወይዘሮ ብርቄን እንግዲህ የለበሰችውን የተኮናንባ የለበሰችውን እንግዲህ ኒና ፊቷን ሽፍና አርጋ እንግዲህ ጡባ ጥቤ ስትጫወትባት ነበር። ወንድ መስላ እንግዲህ የበዛብህን ባለቤት እንግዲህ ስታሽኮረምማት ሁሉ እባክህን ማነክ እንደው ባለቤቴ ከመጣ ይገለኛል እያለች ኒናም ድምጿን ቀይራ እንደው እንዳርጋ ስታሽኮረምማት እስኪ ፊቴን ግለጠኝና ልይክ ብትላትም በስተመጨረሻ እንግዲህ ኒና ፊቷን የሸፈነቻትን
እንግዲህ ነጠላዋን ገለጥ ስታደርግላት ኒና መሆኗን ስታቅ በጣም ደንግጣ ሴትዮዋ እንግዲህ ራሷን ስታ ወድቃለች። ኒናም ከዛ አካባቢ ተሰውራ እናም እንግዲህ ኪራና ጽናትም ይህን ነገር ሲሰሙ እንደው ምን ነው በማለት እንግዲህ አሁንማ አባዬ እዚህ ሰፈር አይውልም እንጂ እዚህ ሰፈር የሚውል ቢሆንማ ስንት ጊዜ አሳምመሽ ገለሹ ነበር እያለች ኒናም ሰኒ ጽናት እንግዲህ ኒናን እየተቆጣቻትም ነበረ። ኒናም እንግዲህ የፈለጋችሁትን ነገር አድርጉኝ እያለችም እንግዲህ ብቻ እጅጉን በጣም ችግር እየፈጠረች ትገኛለች ማለት ነው። የዛ የአካባቢው እንግዲህ ነገራቶችን ዞር ዞር እያለ የሚቃኘውና የሚመለከተው ዴቭ እንግዲህ ሄዶ አይቷት ሴትዮዋ ደህና መሆኗንም እንግዲህ ተናግሯል ማለት ነው። ጽናትም እንግዲህ ኒና በምታደርገው ነገር እጅጉን በጣም እየተማረረችባትና እየተናደደችባትም ተመልክተናል። ኪራም እንደዛው አሁን ባጤ ቋጤ ሳቲ ልብስሽን ሰብስቢና ወደ መጣሽበት ተመለሽ ሲልም እንግዲህ ኪራ ተናግሯል ማለት ነው። እንግዲህ ጽናት ስትጠብቀውና ስትናፍቀው የነበረበትን እንግዲህ ፓርት ደርሰንበታል ማለት ነው። ኪራ እኔ ወደዚህ የመጣሁት አባትሽን ለመጠየቅ ሳይሆን አንቺን ብዬ ነው አላት። እናም እንግዲህ እንደዛ እያላት እያለ ኪራ የመንተባተብ ባህሪ አመጣ። እኮ ምንድን ነው የምትንተባተበው? በስነ ስርዓት ንገረኝ እንጂ ስትለው እንደዚህ በቃል ከምነግርሽማ በተግባር ባሳይሽ አይሻልም እንዴ? በማለትም ኪራ እንግዲህ ጽናትን እስኪ ዓይንሽን ጨፉኝና በተግባር ላሳይሽ እያላት እሷም እንግዲህ እንዴት ነው ዓይንን ጨፉኝ በምንድን ነው ላይ የምችለው ስትልም ግድለሽም ብሎ እንግዲህ ዓይኗን እንደጨፈነች እንግዲህ እሱም እንግዲህ ሊስማት ሲል ኒና መታ እንግዲህ ታስቆማቸዋለች። የፍቅር መቀስ ሁናባቸው እንግዲህ ኪራም እጅጉን በጣም ተናዶ ብስጭት ብሎ ነበርና በቃ በጣም ይቅርታ ስላላወቅኩኝ ነው ልሂድላችሁና ቀጥሉ እናንተ ስትል ምንድን ነው የምንቀጥለው? ካቆማችሁበት ቀጥሉ እኔ ልሂድ ስትል ጽናትም እንግዲህ ነገሩ እንዳልተስተካከለና እንዳላመረበት ስታይ ውጭ እኮ ቃለ ሂጄ ላምጣ ብላ እንግዲህ ተነስታም ወደ ውጭ ወጥታለች ማለት ነው። በሌላ በኩል እንግዲህ የናቲ ሚሊ የምትባለዋ እንግዲህ ናቲን ተጠማጥመዋለች እና ቅዱስ ደግሞ እንግዲህ ናቲንና ጓደኛውን አይወዳቸውም እና ነገረ ስራቸው ሁሉ በጣም ነው የሚያናድደውና ናቲ ወደ ቅዱስ ጋር በመሄድ እንግዲህ ቃል ወስድ ነው የመጣሁት ሲለውም ነበረ። ናቲ እንግዲህ ኒና ወደ ክፍለ ሀገር በመሄዷም እጅጉን በጣም ተናዶ ሲበሳጭ ነበር። ለምን መሄዷን ሳትነግረኝ እያለም ነበረ። ስልክም ደውሎ ሲያወራት ነበረ። እሷም እንግዲህ ክፍለ ሀገር ስለሄደች እያስቀናችውም እንግዲህ ተመልክተናል ማለት ነው በስልክ ንግግር። እናም እንግዲህ ቅዱስ ናቲ ወደ ቅዱስ ጋር እንደሄደ ምንድን ነው የምትፈልገው? እቃ ልወስድ ነው ብለህ ነው የመጣከው? የምትወስደውን ውሰድና ውጣ፣ እኔ ወደ ስራ ሊሄድ ነው ስለው፣ በቃ ቅዱስ የምትቸኩል ከሆነ አንተ ሂድ፣ እኔ እዚህ ልቆይ ቤት ሲለውም አይቻልም በፍጹም በማለትም ነበረ። ቅዱስ ያችን ጓደኛህን እዚህ ቤት ላያትም ሆነ እንድታመጣትም አልፈልግም ሲለው አላመጣትም ቅዱሴ ብሎትም ነበረ። እናም እንግዲህ ቅዱስ ግን ከመጣችና ካገኘኋት የመጨረሻችን ነው የሚሆነው በማለትም እንግዲህ ለናቲ ቤቱን ትቶለት ይሄዳል። እንግዲህ ሜሉ እንግዲህ እምቡጥዬ እያለ የሚያቀማጥላት ወደ ናቲ ጋር ተከስታለች በቅዱስ ቤት። እንግዲህ ቅዱስም አስጠንቅቆ ነው የሄደው ማለት ነው። እሱም እንግዲህ ሂጂ ቢላት ቅዱስ ደስ አይለውም፣ ይቆጣል ቢላትም ነገር ግን እንግዲህ እሷ እኔ እኮ አላስችለኝ አለ፣ በጣም ታሳዝነኛለህ እያለች እንግዲህ ተመልክተናቸዋል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ ይህንን ቻናል አዲስ ሲሆናችሁ ሰብስክራይብ አድርጉ፣ ላይክን በማድረግ ሼር በማድረግ አበረታቱኝ ማለት ነው። የጽናት ድራማ የክፍል 161 እንግዲህ ይህን ተመልክተናል። ቀጣይ ክፍልስ ምን ይከሰት ይሆን የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። እንግዲህ የናሆም እናትና ጽዮን እንግዲህ ለምሩ እንግዲህ ምን አስበውላት ነው? ምሩዬም እንግዲህ በናሆም ናፍቆት እንግዲህ እየተብከነከነችና እየተነጫነጨች እንግዲህ ተመልክተናታል ማለት ነው። የናሆም እናትና ጽዮንም እንግዲህ ወደ ምሩ ጋር አዘወትረው እየተመላለሱ ነው።
እናም እንግዲህ ይህ ልጅማ የኔ አይደለም፣ አቤት ሆዷ እኮ ቶሎ ገፋ እያለች የናሁን ቢሆን እኮ አሁን መግፋት አልነበረበትም እያለች እንግዲህ እትፍ እትፍ እያለችባትን መድኃኔዓለም የፊትሽን ወደ ኋላ ታርግልሽ ስትልም መራዊትም ስትስቅ ነበረ። ምንድን ነው የምትስቂው ስትላትም ምርቃትሽ ደስ ብሎኝ ነው ስትልም ነበር። ምክንያቱም ከዚህ በፊት ረግማት ነበረ። ዛሬ ላይ ደግሞ መድኃኔዓለም የፊትሽን በኋላሽ ያርግልሽ ብላ መርቃት አለች። ቀጣይ ክፍል ምን ይከሰታል የሚለውን አብረን የምናይ ይሆናል። ባይ ባይ።